የኛን ደስታ ሰዎች እንዲያመጡልን አንጠብቅ የኛን ደስታ የኛን ስኬት ሰዎች እንዲሰሩልን አንጠብቅ በፍጹም ማንንም ሰው ያንተን ደስታ መስራት አይችልም ማንንም ሰው ያንተን ደስታ ማምጣት አይችልም ምክንያቱም አንተ የምትደሰተው አንተ የምታሳካው ለዛ በተዘጋጀህበት ልክ ነው ለመደሰት በተዘጋጀህበት ልክ ነው መደሰት የምትችለው ለመደሰት ካልተዘጋጀ ምንም ሰው ምንም ቢያረግልህ አትደሰትም መጀመሪያ ደስታው ያለው አንተ ጋር ስለሆነ እዚህ የተዘጋ ነገር ስላል ስኬቱ ያለው አንተ ጋር ስለሆነ አልችልም ብለህ ስለተቀመጥክ ስና ታሪክ ላይ ኢብኑ ሐጀር ሁሌ የምትቀሩት ብሉጉል መራም ምናምን እንሰሙት ኢብኑ ሐጀር አስቀላኒ ሲባል ታውቃላችሁ ኢብኑ ሐጀር ስማቸው አይደለም አይደል ለምንድን ነው ኢብኑ ሐጀር የተባሉት ኢብኑ ሐጀር ማለት የድንጋይ ልጅ ነው አይደል ኢልም አልገባቸው ብሎ እኮ ነው ኢልም አልገባቸው አለ ከበዳቸው ቂራአት ከበዳቸው እኔ ለቂራአት አልተፈጠርኩም ለኢልም አልተፈጠርኩም ብለው ጥለው ሲሄዱ መንገር ላይ ነው የውሃ ጉድጓድ አገኙ ውሃው ጉድጓድ በገመድ ነው የሚሳበው ከውሃው ጉድጓድ የሚወጣው ገመድ ከመመላለስ ብዛት ድንጋዩን ሰርስሮታል ድንጋዩን ከፍሎታል ገመድ ድንጋይን ሲከፍል እንዴ ይሄን ድንጋይ መክፈል ገመድ ከቻለ ኢልም እንዴት እኔ መግባት ያንሰኛል እንዴት አይገባኝም ስለዚህ ችግሩ ያለው ከኔ እንጂ ከኢልሙ አይደለም መመለስ አለብኝ ብለው ያ ድንጋይ ለሳቸው መመለሻ ምክንያት ሆነ ይዘን ገመድ ድንጋይ መሰርሰር ከቻለ እኔ እንዴት ኢልም አይገባኝም ለዚህ ነው ኢብኑ ሐጀር ተብሚለው ስም የተሰጣቸው እኛ ደስታችንን ሌሎች እንዲያሳክሉን ሌሎች እንዲፈጥሩልን ውጤታችንን ሌሎች እንዲያመጡልን ስንፈልግ በህይወት ውስጥ ማናሳካቸው ነገሮች እነዚህን ሶስት ነገሮች ካልተውን የምንፈልገውን ስኬት የምንፈልገውን ውጤት የምንፈልገውን ደስታ ማምጣት አንችልም ስለዚህ እነዚህ ነው የተማርናቸው እነዚህ የኖርናቸው ነገሮች ሁሉ ትናንትን ቁመን ነገን ፈርተን ስኬታችንንና ደስታችንን ከሌሎች ጠብቀን ከሆነ የተማርናቸው ትምህርቶች ሁሉ እኛው ጋር የሚቀሩ ህይወት የማይሆኑ ነጋችንን የማይሰሩ ይሆናሉና ያን እናስተካክል